እነዚህ 11 የቤተሰብ አባላት በኩል ሰዓት በኩል ቀን ተሰብስበው ራሳቸውን አጥፍተዋል። ክስተቱ ዓለምን አነጋግሮ ነበር። ሃውስ ኦፍ ሴክሬት የተባለ የኔትፍሊክስ ዶክመንተሪ በዚህ ቤተሰብ ታሪክም ተሰርቷል። የሚገርመው ነገር ይሄ ቤተሰብ በጣም የተማሩ ነበሩ። ራሳቸውንም ለማጥፋት የሚያነሳሳቸው ነገር በህይወታቸው ላይ አልተፈጠረም። ከተማው ላይም የተከበሩና ጥሩ ኑሮ ከሚኖሩ ሰዎች መካከል ይመደባሉ። ከስራቸውም ጎን ለጎን በአካባቢያቸው ላይ የወተት ተዋጽኦ ይሸጡ ነበር። ራሳቸውን ከማጥፋታቸውን በፊት ህይወታቸው ላይ የተፈጠረ አዲስ ነገር አልነበረም። በዚህ የወተት ተዋጽኦ መሸጫ ሱቃቸው ምክንያት ብዙ ሰው ይተዋወቃሉ። ሁሉም የተጠየቁት ደንበኞቻቸው ምንም አዲስ ነገር በህይወታቸው ላይ እንዳላዩ ነበር ሲናገሩ የነበረው። ጎረቤቶች የሚሉት በጣም የተወደዱና ለሰው ደራሽ የሆኑ ጥሩ የሆነ ኑሮ የሚኖሩ ከሰው ጋራም ተጣልተው ወይም እርስ በርስም ተጣልተው የማያውቁ ቤተሰብ ነበሩ። ታዲያ በዛች ቀን ማታ ምን ቢፈጠር ነው ሁሉም ተሰብስበው ራሳቸውን ለማጥፋት የተስማሙት? ታሪኩ ከምታስቡት በላይ አስገራሚና አስደንጋጭ ነው። ላይክ እና ፎሎ እያደረጋችሁ ተከታተሉ። በጁላይ 1 2018 የወተት ደንበኛቸው የሆነ ጎረቤታቸው በየሁል ጊዜው ወተት ሊያመጣ ወደ ቤታቸው ያቀናል። በሚያንኳኳበትም ሰዓት ማንም ሰው አልከፈተለትም። ስልክም በሚደውልላቸው ሰዓት የሁሉም ስልክ ይጠራል ግን አይነሳም። ይህ እንግዳ ነገር ከዚህ በፊት ተፈጥሮ አያውቅም። ስለዚህ ጎረቤታቸው አንዳች ጥርጣሬ ይገባዋል። አጋጣሚ ሆኖም በራቸው ክፍት ስለነበረ ከፍቶ ወደ ቤቱ ይገባል። ወደ ቤት ከገባ በኋላም ወደ አፕስቴሩ ሲወጣ ደረጃውን ወጥቶ እንደጨረሰ ያየው ነገር እስከዛሬ ድረስ እንቅልፉን እንደነሳው ይናገራል። 11ዱም ቤተሰብ አይናቸው ተጨፍኖ እጃቸውና እግራቸው ታስሮ ጎን ለጎን ተሰቅለው ያገኛል። አሰቃቀላቸውን ፓተርን ባንያ የተባለ ዛፍን ይመስላል። ስለዚህ ባንያ ስለተባለው ዛፍ ወደ ኋላ ይመለሳሉ፣ ምክንያቱም ትልቅ ሚስጥር ይዟል። ከዛ ይህ ሰውዬ የሰፈር ሰዎችን ይሰበስባል፣ ፖሊስም ይጠራል። ፖሊስም መጥቶ ምርመራ እንዳደረገው ከሆነ ሌላ የውጭ ሰው ገብቶ እንዳላጠቃቸውና ቤታቸው ምንም የተመሰቃቀለ ነገር እንደሌለ በበጎ ፈቃደኝነት ራሳቸውን እንዳንጠለጠሉ ይገባዋል። የተለያዩ ካሜራዎችንም ቼክ ሲያደርግ ውጪ በዛች ማታ የገባ ሰው አልነበረም። ስለዚህ ወንጀሉ የተፈጠረው ውስጥ እንደሆነ ይረዳል። ምንም አይነት የትግልም ሆነ ቤቱ የመመሰቃቀል ነገር አይታይም። ስለዚህ በበጎ ፈቃደኝነት ራሳቸውን እንዳጠፉ ፖሊስ ይደመድማል። ነገር ግን የቤተሰቡ ባህሪ እንኳን ራሳቸውን ሊያጠፉ ሌላ ሰውን የሚመክሩ አይነት ቤተሰብ ናቸው። ለተቸገረም ይደርሳሉ። ይህ ዜና ህንድን በጠቅላላ አጥለቀለቃት። ለፖሊስም አስገራሚ ነበር፣ ምክንያቱም እንደዚህ አይነት ወንጀል በታሪካቸው ሰምተው አያውቁም ነበር። ቤታቸውን በደንብ በሚፈትሹበት ወቅትም ሚስጥሩን የሚያጋልጥ አንድ ደብተር ያገኛሉ። ደብተሩን በሚያገላብጡበት ሰዓት ፖሊስ አንድ ነገር ይረዳል። ይህ ቤተሰብ ሚስጥራዊ የሆነ አምልኮ እንደሚያደርጉ መረዳት ችሏል። ራሳቸውን ያጠፉበትን ምክንያት ለመረዳት ትንሽ ስለ ቤተሰቡ የቤተሰቡ ታላቅና እናታቸው የሆነችው እቺ ነች።